ሰላም ለእናንተ ይሁን። ዛሬ ስለ ህመም ማስታገሻ መድኃኒትና የኩላሊት ጤናን ጥቂት ነገር ለማለት እፈልጋለሁ። ብዙ ሰው የህመም ማስታገሻ መድኃኒት ለተለያየ ምክንያት በተለይ ለራስ ምታት፣ ለሰውነት ህመም፣ ለቁስል ህመም ወይም ደግሞ ለትኩሳት ብሎ በሐኪም ትዕዛዝ ወይም ራሳቸው ከፋርማሲ በመግዛት ይጠቀማሉ። እነዚህ መድኃኒቶች ጥሩ ጥቅም እንዳላቸው የራሳቸው ተጓዳኝ ችግሮች አላቸው። በተለይ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግስ የሚባሉት እንደነ ዳይክሎፌናክ፣ አይቡፕሮፌን፣ ናፕሮክሴን የሚባሉት እንደ ተጓዳኝ ችግር ኩላሊትን በማቁሰል ይታወቃሉ። የኩላሊት ችግር የሚከሰተው ያው ሁላችንም እንደምናውቅ ሰውነታችን ውስጥ ኩላሊት ግፊትን በመቆጣጠርና የሰውነት ፈሳሽን በመቆጣጠር ውስጥ ዋነኛና ትልቅ ድርሻ ይወጣል። በዚህ ሂደት ውስጥ ደምን ከልብ ወስዶ ወደ ኩላሊት የሚወስደው የደም ስር ላይ ተጽዕኖ በማሳደር ደም ስሩ እንዲጠብ በማድረግ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግስ የምንላቸው እነዚህ መድኃኒቶች ደም ስሩ ጠበብ ሲል ወደ ኩላሊት የሚሄደው የደም መጠን በመቀነስ የፈሳሽ መጠን በመቀነስ ኩላሊታችን በቀላሉ እንድትቆስል ሊያደርጉ ይችላሉ። በተጨማሪም ረዘም ላለ ጊዜ እነዚህ መድኃኒቶች በተከታታይ ከተወሰዱ ወይም አልፎ አልፎ በተለመደ መልኩ ያለ ምክንያት ከተወሰዱ ኩላሊት ላይ ኢንፍላሜሽን በመፍጠር በሂደት ኩላሊት ቁስል እንዲፈጠር በማድረግ የኩላሊት ችግር ሊያስከትሉ ይችላሉ ማለት ነው። ነገር ግን እነዚህ መድኃኒቶች የራሳቸው የኩላሊት ችግር ቢያስከትሉ ሁልጊዜ አይደለም። አላስፈላጊ አወሳሰብ ሲኖር በዘፈቀደ ከፋርማሲ በመግዛት በመጠቀም አንዳንድ ጊዜ የተለመደው ድሮ የሰፈር ክሊኒኮች ሰዎች በመሄድ በተለይ መርፌ ካልተወገው ስለሚሉ ተከታታይ የመርፌው አይነት ሲሰጥ ረዘም ላለ ጊዜ ለአንድ ሳምንት ለሁለት ሳምንት ህመም ማስታገሻ ተብሎ በተለይ ገጠር አካባቢ ሰዎች እንደ መድኃኒትነት ስለሚቆጥሩ በሂደት ግን እንደዚህ አይነት ልምምድ የኩላሊት ችግር ሊያስከትል ስለሚችል ጥንቃቄ ማድረግ ያስፈልጋል። ቢሆን እንጂ እነዚህ መድኃኒቶች አንዳንድ ጊዜ በፓራስታሞል ወይም ቀለል ባለ የህመም ማስታገሻ መድኃኒት የማይቆጣጠረውን የህመም ደረጃ እንዲቆጣጠሩ በሐኪም ሊታዘዙ ይችላሉ። ይሄም ለአጠር ላለ ጊዜ ሊሆን ይችላል ወይም ደግሞ አልፎ አልፎ እንደ አስፈላጊነቱ ለተወሰነ ቀናት ሊሰጥ ይችላል። በተለይ ከሰርጀሪ በኋላ የሰውነት ቁስል የህመም መጠኑ ከፍ ባለ ቁጥር በቀለል ባሉ የህመም ማስታገሻ መድኃኒቶች መቆጣጠር ካልተቻለ እነዚህ መድኃኒቶች ሊታዘዙ ይችላሉ ማለት ነው። ይህ በሐኪም ትዕዛዝ ከሆነ ችግር የለም። ነገር ግን በዘፈቀደ ከፋርማሲ ገዝቶ በመጠቀም ወይ በሰፈር ዝም ብሎ መርፌ ካልተወገው ብሎ የሚወስዱት ነገር ጤንነት ላይ ችግር እንደሚያስከትል በማወቅ ከእንደዚህ አይነት ልምምድ ራሳችን መጠበቅ እንዳለብን አሳስባለሁ። አመሰግናለሁ።